የተነሳ የምንኖርባት ምድር እስክትረገም እስክትጠላ ድረስ ሀገራችን እስክትጠላ አካባቢያችን ተወዷታላችሁ አትወዷትም። መልካምነት ተዘፍኗል። ስለ መልካምነት በየአደባባዩ ይነገራል። ስለ መልካምነት ብዙ ተብሏል። ሙልጭ አድርገው በዚያ ቋንቋ ከሰደቡኝ በኋላ ቋንቋውን አጋጣሚ ሆኖ አውቀው ነበር እና ያንን ሁኔታ ከሰማው በኋላ ምን አለ ቋንቋውን ባላውቀው ነው ያልኩት። ከኛ የተነሳ ከኛ ንግግር የተነሳ ከኛ ክፋት የተነሳ ቋንቋው እስኪጠላ፣ ከኛ ክፋት የተነሳ ንግግር እስኪጠላ፣ ከኛ ክፋት የተነሳ ሀገር እስኪጠላ፣ አካባቢ እስኪጠላ። ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? እንደምን አላችሁ? እንደምን ከረማችሁ? በመላው ዓለም ዙሪያ ያላችሁ ወገኖቼ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንደምን ከረማችሁ? እኔ በጣም ደህና ነኝ፣ ባለሁበት በጣም ሰላም ነኝ። ከዚህ በፊት የመልካምነት ትርጉሙንና የመልካምነት ጠቀሜታዎችን አይተናል። ከዚህ በኋላ ደግሞ እንዴት አድርገን መልካም እንሆናለን፣ እንዴት አድርገን መልካም እናደርጋለን፣ መልካም ልናደርግባቸው የምንችላቸው መንገዶች በተለያዩ ምሳሌዎችና የሌሎች ሀገሮችንም ተሞክሮ እያየን የምንነጋገር ይሆናል። ቪዲዮውን ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ ኮሜንት በመጻፍ እንድትመለከቱ ጋብዛችኋለሁ። ወደ ቪዲዮው እንሄዳለን። መልካም ቆይታ። ዛሬ መልካም እንዴት እንሆናለን የሚለውን ርዕስ ይዤላችሁ መጥቻለሁ። መልካም እንዴት እንሆናለን? ብዙ ጊዜ ስለ መልካምነት እናውቃለን፣ ስለ መልካምነት እውቀቱ አለን። ብዙ ሰው ብዙ እውቀት አለው ስለ መልካምነት፣ ብዙ ግንዛቤም አለው። መልካም ማድረግን ያውቃል። መልካም ማድረግ እንዴት ምን ያህል ጠቀሜታ እንዳለው ያውቃል፣ ይረዳል። ሁሉም ሰው ከትንሽ እስከ አዋቂ ድረስ ሁሉም ያውቃል። መልካምነት ያልተባለ ነገር የለም። የመልካምነት እውቀት በበቂ ደረጃ አለው። ስለ መልካምነት ተዘፍኗል። ስለ መልካምነት በየአደባባዩ ይነገራል። ስለ መልካምነት ብዙ ተብሏል። ነገር ግን የሚኖረው እጅግ በጣም ጥቂት ነው። በዓለም ዙሪያ መልካምነትን ኖረው ያሳዩ ጥቂት ሰዎች በጣት የሚቆጠሩ ማለት ነው። እና እንደው መልካም ለመሆን ያሰበ ሰውም ሊኖር ስለሚችል ከዚህ ቪዲዮ መነሻ ከተለያዩ አጋጣሚዎችና ሁኔታዎች አንጻር መልካም እንዴት ነው መሆን የምፈልገው ቢል አንድ ባንድ ዘርዝረን የምናያቸው ይሆናል። በተለያዩ ምሳሌዎችም ተሞክሮችንም ጭምር እያነሳን የምንነጋገር ይሆናል። እንግዲህ ቪዲዮውን እያያችሁ እንድትከታተሉ በአክብሮት ጋብዛለሁ። እንግዲህ በዓለማችን ላይ በአሁኑ ሰዓት የመልካም እውቀት ባለን ልክ፣ የመልካምነት እውቀት ባለን ልክ፣ የመልካምነት ግንዛቤ ባለን ልክ፣ እንደገና የመልካምነት ጠቀሜታን በተረዳነው ልክ እየተገበርነው አይደለም። በፈንታዊ ልክ ክፋትን፣ ምቀኝነትን፣ ርኩሰትን በሀገራችን ላይ በዓለማችን ላይም እየዘራን ከኛ የተነሳ ዓለሟ የክፋት ዓለም እየተባለች ቦታዎች ሁሉ እየተረገሙ ቦታዎች እየተጠሉ ከኛ የተነሳ ክፋታችን በየመስኩ በየደረጃው በየዘርፉ ነው ተዘርዝሮ እየፈጸምን ያለ ነው። በአንድ ቦታ እንኳን ተወስነን አይደለም። በሄድንበት ቦታ ሁሉ መልካምን እናውቃለን። ስለ ጥሩ ነገር እናውቃለን። መልካም ማድረግ ብዙ ዋጋ እንደሚከፍልም እናውቃለን። ነገር ግን የምንሰራው በየሄድንበት ቦታ ክፋትን ነው እየዘራን የምንሄደው እኛ ሰዎች ስንባል እና እንደው በጣም ያስገርማል። በየመስኩ በየደረጃው በየወጣንበት በየወረድንበት በእያንዳንዱ የህይወታችን ውጣ ውረድ ውስጥ ክፋትን ነው እየዘራን የምንሄደው። አሁን ስናየው ራሱ በቃ እያንዳንዱ ዘርፋችን በትምህርቱ ይሁን በመንፈሳዊ ቦታ ሳይቀር ማለት ነው፣ በስፖርቱ ይሁን በግብይቱ ይሁን ክፋት የማንዘራበት ቦታ የለም። ከኛ የተነሳ የምንኖርባት ምድር እስክትረገም እስክትጠላ ድረስ ሀገራችን እስክትጠላ አካባቢያችን እስኪጠላ ኢቭን ከኛ በኋላ ምን ያህል ሰዎች እንኳን በዚያ በምንጠቀመው ቋንቋ የሚያወሩ ሰዎች ምን ያህል እንደሆኑ ሳናውቅ ደረጃቸውን ሳናውቅ ቋንቋ እስኪጠላ ድረስ በዚያ ቋንቋ በቃ የክፋትን የምንዘራበት አድርገን የምናስብ ሰዎች አሉ። የሚገርማችሁ አንዳንድ ጊዜ እንደው ስናስበው ራሱ ሰው ማማት ራሱ ስንፈልግ ይገርመኛል። አንድ ሰው ቋንቋ የማያውቅ ከሆነ በማያውቀው ቋንቋ እናማለን፣ በማያውቀው ቋንቋ እናሽሟጥጠዋለን። ከዛ የተነሳ ያ ሰው ያንን ቋንቋ በሰማ ቀን ማለት ነው ጥላቻ ያድርበታል። እኔ በአንድ ቋንቋ ተሰድቤ አውቃለሁ። ሙልጭ አድርገው በዚያ ቋንቋ ከሰደቡኝ በኋላ ቋንቋውን አጋጣሚ ሆኖ አውቀው ነበረ እና ያንን ሁኔታ ከሰማው በኋላ ምን አለ ቋንቋውን ባላውቀው ነው ያልኩት። ምክንያቱም የምወደውን ሰው ነው በቃ ከምወደው ሰው ነው ያ ነገር የደረሰብኝ ነበርና አያውቅም ተብሎ ነበረ ጎን የቆመው ከጓደኛው ጋር እየተነጋገረ ሙልጭ አድርጎ ሰደበኝ በእውነት ለመናገር። ከዚያ በኋላ ግን ለዚያ ቋንቋ ያለኝ አመለካከት ሰው ነኝና ተቀየረ። በቃ ምን ነው ባላወቅኩት ነው ያልኩት። ገብቷችኋል?
ቋንቋውን ባላወቅኩት ነው ያልኩት። ምክንያቱም ይህን ቋንቋ በማወቁ ነው የሰደበኝ ብዬ ስላሰብኩኝ ማለት ነው። እና ብዙ ሰው ሊኖር ይችላል እንደዚህ የጎዳነው ሰው። በማያውቀው ቋንቋ እናሽሟጥጠዋለን፣ በማያውቀው ቋንቋ እንሰድበዋለን። ቋንቋውን ጭምር ሰዎች እንዲጠሉ ያደረግን ብዙዎቻችን አለን። በእውነት ለመናገር ቋንቋችንን ጭምር የሚያወሩ ሰዎች ምን ያህል እንኳን እንደሆኑ ሳንረዳ የምንጠቀምበትን ቋንቋ የክፋት መግለጫ የክፋት መጠቀሚያ አድርገነው ከኛ የተነሳ ከኛ ንግግር የተነሳ ከኛ ክፋት የተነሳ ቋንቋው እስኪጠላ፣ ከኛ ክፋት የተነሳ ንግግር እስኪጠላ፣ ከኛ ክፋት የተነሳ ሀገር እስኪጠላ፣ አካባቢ እስኪጠላ፣ ኢቭን ጎሳና ብሔር እስኪጠላ ድረሱ ያደረግን ሰዎች ቀላል አይደለም። እውነት ለመናገር እኔ የገጠመኝ ነገር ስላለ ነው። በእውነት በውጭ በሚኖሩ በተለይ አረብ ሀገር በሚኖሩ እህቶቻችን ላይ የደረሰ ነገርም ቀጥታ ሶሻል ሚዲያ ሲሰራጭም ስላየሁ ነው። እና በጣም በሚገርም ሁኔታ የዚህ ብሔር ከሆናችሁ አንቀጥራችሁም፣ ቤታችን አትገቡም ተብሎ እኔ ብሔሩን መጥቀስ አልፈልግም እና የዚህ ብሔር ከሆናችሁ አንቀጥራችሁም፣ እኛ ክፉዎች ናችሁ ተብሎ እስኪነገር ድረስ እግዚአብሔር ያሳያችሁ። ከኛ የተነሳ ነው ያ ብሔር የተጠላው፣ ከኛ የተነሳ ነው ያ ቋንቋ የሚጠላው፣ ከኛ የተነሳ ነው ሀገር የምትጠላው። አስቡት፣ የሆነ ሀገርን አሁን ጠቅሳችሁ ወዷታላችሁ አትወዷትም ብላችሁ የምታነሱት ሀገሯን አይደለም ሰዎቹን። ሀገሯማ የፈለገው ቆላ ቢሆን ደጋ ቢሆን በረዷማ ቢሆን እንደው ክፉ እንኳን ቢሆን አካባቢው ሰው በጣም መልካም ከሆነ ሀገሪቱን በደንብ ነው የምንወዳት፣ በጣም አድርገን ማለት ነው። እና ከኛ የተነሳ ነው አካባቢ የሚጠላውና ሀገራችን፣ አካባቢያችን፣ ቀበሌያችን፣ ሰፈራችን፣ መንደራችን ሁሉ ከኛ የተነሳ የተወደደ ይሆናል፣ ከኛ የተነሳ የተጠላ ይሆናል፣ ከኛ የተነሳ የክፋት ነገር ሁሉ መገኛ ይሆናል። እና የምንዘራው ዘር በጣም ቀላል አይደለም። የምንዘራው ክፋት ቀላል አይደለም። ከትውልድ ትውልድ የሚተላለፍ ነው። የከሌ ቦታ ነው ተብሎ የከሌ የኖረበት ነው ይሄ ክፉ፣ ይሄ እንዲህ ክፉ ተሳዳቢው ተናጋሪው የሚኖርበት አካባቢ ነው ተብሎ አካባቢውን ጭምር እስከ ማሰደብ ድረስ የምንደርሳለን። እና በዚህ ብቻ አናበቃም። በነገራችን ላይ የያዘን አባዜ በጣም እንደው እኛን እስኪያጠፋን ድረስ ማለት ነው። ይሄ የክፋት ነገር እስኪያጠፋን ድረስ ነው የምንሄደው። እኛን እስኪያጠፋን ድረስ ሌሎችም በክሎ ሌሎችም በርዞ አካባቢያችን አሰድቦ ብሔር ጎሳን አሰድቦ ቋንቋን አሰድቦ አስንቆ ከዛ መጨረሻ ላይ እኛን እስኪያጠፋ ድረስ የያዘን አባዜ አይለቀንም። የክፋት አባዜ ማለት ነው። እና ምን ማድረግ እንጀምራለን? መልካም ሰዎችን ስማቸው የገነነ የከበሩ ሰዎችን ለሀገር ለወገን ትልቅ ጥቅም እና መልካም ሲያደርጉ የኖሩ ራሳቸውን የሰው ሰዎችን ጭምር ፎቶቸውን እያነሳን ማብጠልጠል እንጀምራለን፣ መስደብ እንጀምራለን። ተሳድቤ ተራግሜ ሰውን አንቋሽሽ የማገኘው ፎሎወር ለምን 1000 ዓመት አይቅርብኝም? የማገኘው ገቢ እንኳን እኮ ለእኔ የደም ዋጋ ነው የሚሆንብኝ። የደም ዋጋ ደግሞ ዋጋ ያስከፍላል። ሰዎችን እያንቋሸሽን እንደው በጣም ታዋቂዎችን፣ ጥሩ የሕክምና ባለሙያ የሆኑትን፣ ጥሩ የሀገር መሪ የሆኑትን፣ ጥሩ የአካባቢ ሽማግሌ የሆኑትን፣ ጥሩ ተቀባይነት ያላቸውን፣ ጥሩ አስታራቂ የሆኑትን፣ ጥሩ መምህራን የሆኑትን ፎሎወር በማግኘት ሰበብ ደህና አድርገን ሰድበን ወይ ሞቷል ብለን ጤነኛውን ሰው ሞቷል ብለን እናሟርትበታለን። እንግዲህ የክፋታችን ጥግ እዛ ድረስ ነው። ከዛ በኋላ በተናገርነው ነገር ወይ እስር ቤት እንገባለን ወይ የራሳችንን ዋጋ እናገኛለን። እና እንደዚህ አይነት ነገሮች በአሁኑ ዘመን በጣም ተንሰራፍተው ያሉበት ዘመን ነውና በዚህ ዘመን ስለ መልካምነት ማውራት፣ ስለ መልካምነት መነጋገር በጣም ከወሳኝም በላይ ወሳኝ ስለሆነ እንዳው ወገኖች በጣም በተቻለ መጠን ይህን ሀሳብ ለሁሉም ሼር እያደረጋችሁ እንዲደርስ ብታደርጉ። መልካም ማድረግ ሁሉም በመፈለግ ብቻ አይደለም፣ በማወቅ ብቻ አይደለም የሚያበቃው። ነገራችን ላይ ከዚህ የተነሳ ሰው መልካም ሲያደርግ እንደ ፋራ የሚቆጠርበት፣ ጥፋት መልካም ሆኖ መልካምነት ደግሞ እንደ ወንጀል የሚቆጠርበት፣ እንደ ፋራነት የሚቆጠርበት፣ እንደ ኋላ ቀርነት የሚቆጠርበት ዘመን ላይ ደርሰናል። በሚያሳዝን ሁኔታ ከመሬት ተነስቶ ሰው የሰውን ታሪክ ያበላሻል። ከመሬት ተነስቶ ሰው በጣም በሚገርም ሁኔታ ያንን ደግሞ ሼር እና ላይክ የምናደርግ ሰዎች ነን የምናስገርመው። እና በዚህ ዘመን መልካምነት ካልተወራ፣ በዚህ ዘመን በጣም አስፈላጊ በሆነበት ወቅት መልካምነትን ለማድረግ ካልጣርን መቼ ነው የምንሰራው? ሀገሪቱን ድምጥማጧን እስክናጠፋት ድረስ፣ ዓለማችንን እንዳው ቁሽሽ እስክናደርጋት ድረስ መሆን የለበትም። እና ስለ መልካምነት ማውራት ያስፈልገናል። ከዛ የተነሳ ሁላችሁም ሼር እያደረጋችሁ፣ እኔ እየተሳደብኩ አይደለም፣ የሆነ ነገር እያልኩ አይደለም፣ የሆነ ክፋት እየዘራው አይደለም። አንድ መልካም ነገር የተናገረን ሰው ፎሎ እና ላይክ ሼር የለውም። አይ ዶንት ኬር። ለዛ አይደለም የምናገረው። በነገራችን ላይ ውስጤ የሚያዘኝን ማድረግ አለብኝ ብዬ የማስበውን ከኔ የሚጠበቀውን ነው ማድረግ ያስኩት። ነገር ግን እነዚህ መልካም ንግግሮችና መልካም ነገሮች ሁሉም ሰዎች ጋር እንዲደርሱ በተለይ በደንብ የሚፈልጓቸው ሰዎች ስላሉ መልካም ለመሆን የሚፈልጉም ሰዎች ስላሉ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ በጋራ ስለ መልካምነት እዚህ መልካምነት በጠፋበት ዘመን
መልካም ስለ መልካም እንድንነጋገር የበኩላችሁን ትብብር እንድታደርጉ ጥሬን አቀርባለሁ። በዚህ ዘመን እንግዲህ ይህ የከፋ አመለካከታችን መልካም ማድረግ እንደ ፋራነት ከመቁጠር፣ መልካም ማድረግን እንደ አሳፋሪ ስራ ከመቁጠር፣ ክፋትን ማድረግ ደግሞ እንደ መልካም እንደ ጀብድ ከሚቆጠርበት ዘመን በላይ አስቸጋሪ ዘመን የለምና ይሄ አመለካከት መቀየር አለበት። መልካም ለማድረግ የመጀመሪያው አመለካከት መቀየር ነው። አመለካከታችን ምንድነው? ያለን አመለካከት መቀየር አለበት። ማወቅ ሳይሆን መልካምን ማድረግ ነው የሚጠበቅብን። ካላደረግነው ፕራክቲስ ካላደረግነው ዓለምንም እኛንም ራሳችንንም አካባቢያችንንም መልካም ማድረግ አንችልም። መልካምን በመናገር አደባባይ ላይ አስጊጦ አስውቦ በመናገር ብቻ አይደለም። አንደበት አሳምሮ በመናገር ብቻ አይደለም። በመኖር ፕራክቲስ በማድረግ ነው መልካምነትን መዝራት የምንችለው። እንደ ሰው ስናስብ ለምሳሌ ሽፍቶች ከየት መጡ? ነፍሰ ገዳይ ከየት መጣ? ሰራቂ ከየት መጣ? የሰው ንብረት የሚሰርቅ ከየት መጣ? ዘራፊ ከየት መጣ? ተሳዳቢ ከየት መጣ? ከዚሁ አብረን ካለን ማህበረሰብ ውስጥ አብረን ያደግን ሰዎች ነን። አስተዳደጋችን የአካባቢው ሁኔታችን ነው እነዚህን ሰዎች የሚፈጥራቸው፣ ሽፍቶችን የሚፈጥራቸው፣ ጫካ ገብተው ሰውን እንዲገሉ እንዲዘርፉ የሚያደርጋቸው፣ ተሳዳቢን የሚፈጥረው የኛው ማህበረሰብ ነው። አብረን ያለን ሰዎች የኛው ሁኔታ ነው የሚፈጥራቸው። አንድን ሰው እኮ ትምህርትና የማህበረሰቡ ልምድ ነው ክፉና ደግ የሚያደርገው፣ መልካምና ጨካኝ የሚያደርገው፣ ነፍሰ ገዳይና ነፍስ አድን የሚያደርገው። ስለዚህ በማህበረሰብ ውስጥ ለመስራት የመጀመሪያው አመለካከታችን መቀየር አለበት። የኛ አመለካከት የወላጆች አመለካከት ሲቀየር፣ የትልልቅ ሰዎች አመለካከት ሲቀየር፣ የተማሩ ሰዎች አመለካከት ሲቀየር ትውልዱ እኛን እየመሰለ ይመጣል። የሚወለደው ትውልድ ነው ትውልድን እየተካ የሚመጣ። ይሄ የሚወለደው ትውልድ ግን ክፋትን ከዘራንበት፣ ፕሮፌሰር የሆነውም ክፋት የሚዘራ ከሆነ፣ ዶክተር የሆነውም ክፋትን የሚዘራ ከሆነ መቼ ነው ሀገሪቱ ሰላም የምትሆነው? በዚህ ክፋት አካሄዳችን ሀገሪቱ ሀገር ከመሆን አልፋ የክፎች ምድር መባሉ አይቀር። ክፋትን የምንጸየፍ ከሆነ አመለካከታችንን እንቀይር። ሰው ሲሳደብ ለምን ተሳደብክ? ስድብ እኮ መጥፎ ነው ብለን እንንገረው። ሲሰርቅ ለምን ሰረክ? ጎበዝ ከምንለው ይልቅ አንበሳነ ሳይነቃብህ ሰረቅ ከምንል ይልቅ ከምንተባበረው ይልቅ ተው አትስረቅ፣ ይህ አንተንም አካባቢን የሚጎዳለን በለው። ሰርቆ ሲመጣ እኮ ጎበዝ ብለን የምንቀበለው እኛ ነን። ተሳድቦ ሲመጣ አንበሳ ማትደፈር ጀግና ብለን የምንቀበለው እኛ ነን። ነገ አደባባይ ላይ ወጥቶ ብሔርንም ጎሳንም ቋንቋንም ሀገርንም ለመስደብ ለመዝለፍ ወደኋላ አይልም። ምክንያቱም ለምዷላ። እንዴ አንዲት እናት እኮ አንድ ልጅ ተከሶ ቀረባሉ፣ ፍርድ ቤት ተከሶ ቀረባሉ። አንዱ ልጅ ተከሶ የቀረበው ግን ትልቅ በሬ ሰርቆ ነው፣ ተይዞ ማለት ነው። ከዚያ ሲናገር ቃል ስጥ ሲባል የተናገረው ነገር በጣም ያሳዝናል። ለምንድን ነው ይሄንን ያደረግከው ሲባል አይ እናቴ ናት አለ። እንዴት እናት? አንተ እኮ ነው የሰረከው በሬውን ሲባል አይ እናቴ እንቁላል ስሰርቅ ጎሽ ልጄ ጎበዝ ብላ ተቀበለችኝ። ዶሮ ስሰርቅ ጎሽ ጎበዝ ልጄ ብላ ተቀበለችኝ። ፍየል ስሰርቅ በግ ስሰርቅም እንደዚሁ ጎበዝ እሰይ አንበሳ ልጄ ብላ ተቀበለችኝ። ከዛ የተነሳ እናቴን ለማስደሰት ትልቁን ብሰርቅ የተሻለ የበለጠ ትደሰትልኛለች ብዬ ነው በሬውን የሰረኩት ነው ያለው። በጣም አሳፋሪ ነገር ማለት ነው። የእኛ ልጆች እኛን ነው የሚመስሉት። ሽፍቶችም፣ ሌቦችም፣ ዘማውያን፣ የክፋት ጥግ የሚሰሩ ነፍሰ ገዳዮች የሚወለዱት ከማህበረሰቡ ነው፣ ከኛው ነው። እኛ መልካም ከሆንን፣ እኛ ጥሩ ካስተማርን ነገ ትውልዱ ተቀይሮ የመልካም ምድር የማይሆንበት አጋጣሚ የለም። እንደዚህ አይነት ክፉ ድርጊቶችን የተጸየፉ ማህበረሰቦች በጣም በመልካምና በትልቅ ስኬት በስኬት ላይ ደርበው ሀገራቸውን አሳድገው አካባቢያቸውን አሳድገው ለሌላው ለሚፈልሰው ለድሃው ሀገር መጠጊያ ሆነዋል። እነ ጀርመንን እነ ጃፓንን ብናነሳ ለራሳቸው እጅግ በጣም መልካም ናቸው። ሶሳይቲያቸው በጣም ይገርማል። ሁኔታቸው በጣም ይገርማል። አሜሪካውያን እንዴት አድርገው ሀገራቸውን እንደሚወዱ አሁን እንደምናስባቸው አይደሉም። በሚገርማችሁ ሁኔታ ሶሻል ሚዲያን በርብሩ እስኪ። አሜሪካውያን እንዴት አድርገው ሀገራቸውን እንደሚወዱት፣ እንዴት አድርገው ለሀገራቸው መስዋዕትነት እንደሚከፍሉ የተሰጣቸው ክብር ነው፣ የተሰጣቸው ማንነት ነው፣ የተሰጣቸው ትምህርት። በሚቀጥለው ክፍል አንዲት ሀገር ሙሉ ታሪኳን አቀርብላችኋለሁ። ሽፍታ የበዛባት፣ ቀማኛ የበዛባት፣ ሰራቂ የበዛባት፣ አለ የተባለ ኃጢአት ሁሉ የሚሰራባት ከተማ ነበረች።
በ2 እና በ3 ወር ውስጥ ግን የማህበረሰቡ አመለካከት ለውጥ፣ የመሪዎች አመለካከት ለውጥ በዓለማችን ላይ በ3ኛ ደረጃ የሰላም ከተማ እንድትባል የመጨረሻ የብጥብጥ ቀጠና የተባለች ከተማ በ2 ወር ውስጥ በዓለም ደረጃ 3ኛ የሰላም ከተማ የተባለች ከተማ ይዤላችሁ ቀርባለሁ። እስከዛው ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የዛሬው ሐሳብ ለሁሉም እንዲደርስ እንድትተባበሩኝ በአክብሮት እጠይቃለሁ። ይህ ሞዳን ቲዩብ ነው። ሞዳን ቲዩብ ስለ መልካምነት የምንነጋገርበት የምንመሰክርበት፣ መልካም ያደረጉ ሰዎችን እንደ አርአያ እንደ ምሳሌ እያቀረብን ብዙ የህይወት ተሞክሮችን የምናጋራበት ሚዲያችን ነው። ለዛሬ በዚሁ አበቃለሁ። በሌላ ቪዲዮ እንገናኛለን። መልካም ቆይታ።